ዛሬ የምንካፈለው የብርታት እንቅፋቶች በሚል ርዕስ ይሆናል። በአዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያና በማርሴል ቴሌቪዥን ይህን ፕሮግራም የምትከታተሉ ቅዱሳን ይህ የብርታት ዓመታችን ነው። ብርታት አግሬሲቭ መሆን አይደለም፣ ኦፌንሲቭ መሆን አይደለም። ብርታት የእግዚአብሔር አብሮነት ማለት ነው ብለን ባለፈው ጊዜ ተነጋግረናል። ብርታት ማለት የእግዚአብሔር አብሮነት ነው። የምንነጋገረው በስጋ ስለመበርታት ሳይሆን በመንፈስ ስለመበርታት፣ በመንፈስ ስለመጠንከር ስለሆነ ማለት ነው። በዚህ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ እስከ 10 ድረስ ያነበብነው እግዚአብሔር አምላክ እንዴት አድርጎ ዳዊትን ወደ ንግስና እንዳመጣው እንመለከታለን። እንደምታውቁት ሳኦል ከሞተ በኋላ የእስራኤል ወታደሮች በፍልስጤም ተሸንፈው በተወሰነ መልኩ በአመራር ቦታ ላይ ክፍተት እንደነበረ አንደኛ ሳሙኤል መጽሐፍና ሁለተኛ ሳሙኤል መጽሐፍን ስታነቡ ታገኛላችሁ። አሁን በዚህ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ላይ የምትመለከቱት ሐሳብ የሚገርምና የሚደንቀው ነገር ምንድነው? የእግዚአብሔር አብሮነት በሰው ሕይወት ምን እንደሚያደርግ የምታዩበት ክፍል ነው። ዳዊት ዕለት በዕለት እየበረታ ሄደ። የሰራዊት ጌታ እግዚአብሔር ከእርሱ ጋር ስለነበረ ብሎ ይናገራል። የዳዊትን የብርታት የዳዊትን የጥንካሬ ምንጭ ሲናገር እግዚአብሔር ከእርሱ ጋር ስለነበረ እየበረታ ሄደ ብሎ ይነግረናል። ወዳጆቼ በዚህ ቦታ የምትመለከቱት የመጀመሪያው ነገር ምንድነው? ዳዊት ያገኘው ነገር እግዚአብሔር ከሱ ጋር ስለሆነ በእስራኤል የሚኖሩ ሰዎች ወደ ዳዊት መጥተው አንተ የአጥንታችን ፍላጭ የስጋችን ቁራጭ ነህ ብለው አሉት ብሎ ይናገራል። ይሄ ሶሻል አክሴፕታንስ ነው፣ ተቀባይነትን ማግኘት ነው። በጣም ብዙ ሰው ይደክማል፣ ይለፋል፣ ጥሩ ነገር አለው፣ እግዚአብሔር ቀብቶታል፣ የእግዚአብሔር ፕሮግራም የእግዚአብሔር አጀንዳ በሱ ላይ አለ። ነገር ግን በሪጀክሽን የሚስቸገሩ በጣም ብዙ ሰዎች ናቸው። በሪሌሽንሺፕ፣ በትዳር፣ በስራ፣ በአገልግሎት በተለያየ መንገድ ማለት ነው። ሰው ይበረታል ብለን ስንል አንዱ የሚበረታበት አቅጣጫ እሱ ዶሚኔት የሚያደርግበት እና ሌቭል ኦፍ አክሴፕታንሱ የተቀባይነቱ መጠን እየጨመረ ይሄዳል። የሚገርመው ደግሞ እሱ አይደለም። እነዚህ የእስራኤል ሰዎች ወደ ዳዊት መጥተው ያሉት ነገር አለ። የተናገሩት ነገር ምንድነው? በጣም በሚገርማችሁ ሁኔታ እንደዚህ ብለው ይሉታል። እግዚአብሔር አንድ ነገር ተናግሮሃል። ድሮ ሳኦል በዙፋኑ ላይ በነበረ ጊዜ እስራኤልን ታስወጣና ታስገባ የነበርከው አንተ ነህ ብለው ይናገሩታል። እግዚአብሔር በሕይወቱ ያደረገውን ነገር ያስታውሱታል። አንዳንድ ጊዜ ድካም ሲሰማችሁ፣ ይሄ የሆነ ልባችሁ ሲወርድ፣ ሁኔታዎች ሲከብዷችሁ ማድረግ ያለባችሁ ማስታወስ ያለባችሁ የከፉባችሁን ሰዎች ሳይሆን እግዚአብሔር በሕይወታችሁ ትላንትና የሰራውን ብዙ ስራዎች ማስታወስ ለብርታታችሁ በጣም ኢምፖርታንት ነው። እሱም ብቻ ሳይሆን እግዚአብሔር የተናገረውንም ነገር ያስታውሱታል። እስራኤልን ትጠብቃለህ፣ ሕዝቡን ትጠብቃለህ፣ ደግሞም ትመራለህ ብለው እግዚአብሔር እንደተናገረው ያስታውሱታል። ዛሬ የብርታት እንቅፋቶችን በተወሰነ መልኩ 5 ነጥቦች እናያለን። እንዳንበረታ እንደተባለልን ይሄ ዓመታችን የብርታት ዓመታችን ነው። ነገር ግን እንዳንበረታ በአገልግሎታችን፣ በስራችን፣ በሕይወታችን፣ በትዳራችን በብዙ አቅጣጫ እንዳንበረታ እንቅፋት የሚሆኑ ነገሮች ምንድናቸው የሚለውን ነገር በተወሰነ መልኩ እናያለን። እነዚህ እንቅፋቶች ለሁለት ልንከፍላቸው እንችላለን። ከጊዜ አንጻር ግን አንዱን ብቻ ነው የምናየው። አንደኛው ከኛ የሚመጡ እንቅፋቶች ናቸው። ሁለተኛው ከውጪ የሚመጡ እንቅፋቶች ናቸው። አንዳንዶቻችን የደከምነው አቅም ያጣነው በሚገባው ልክ መመላለስ ያቃተን ጠላት ብቻ በእኛ ላይ ባደረገው ነገር ብቻ ሳይሆን እኛም ባዋጣናቸው ብዙ ነገሮች እንደሆነ መታወቅ መቻል አለበት። አገልጋዮች፣ ወጣቶች፣ ወንዶች፣ ሴቶች፣ እናቶች፣ አባቶች፣ ትልልቅ ህልም ያላችሁ፣ ትልልቅ ራእይ ያላችሁ በየዕለቱ እንደ ዳዊት እንድትበረቱ በየዕለቱ እግዚአብሔር ወዳየላችሁ ሁኔታ እንድትጠጉ እነዚህ የብርታት እንቅፋቶችን ማወቅና ማስወገድ በጣም ኢምፖርታንት ነው። ስለዚህ ዛሬ የምናየው ከውጪ የሚመጡብንን እንቅፋቶች አይደለም። ስንበረታ ደስ የማይላቸው አሉ። ያው የምታውቁት ለምሳሌ አንደኛው ነቃፊ ነው። ነቃፊ ከውጭ ያለ ተቺ ምናምን አለ። አንዳንዱ ኮንስትራክቲቭሊ እኛን ሊተቸን ይነሳል ማለት ሊገነባን፣ ሊያቀናን፣ የተሻለ ጥሩ እንድንሆን፣ የተሻለ መልካም ነገር እንድንሰራ ለማስቻል ሊነቅፉን ሊተቹን ይችላሉ። አብዛኛው ሰው ግን ኢትዮጵያ ውስጥ የሚነቅፍህ እና የሚተች ተሰባብረ እንድትወድቅና ያሰብክበት እንዳትደርስ እንደሆነ የአደባባይ ሚስጥር እንደሆነ ይታወቃልና
ዛሬ የምንነጋገረው ከሌላ ቦታ የሚመጣውን እንቅፋት ሳይሆን ከራሳችን የሚመጡትን እንቅፋቶች እንደሆነ እንድታውቁ ፈልጋለሁ። የመጀመሪያው የብርታት እንቅፋት ምንድነው ከተባለ ራስን ከመጠን በላይ አሳንሶ ማየት ነው። ራስን ከመጠን በላይ አሳንሶ ማየት ነው። የአዲስ ኪዳን መጽሐፋችንን በመናነብበት ጊዜ ጌታ ኢየሱስ በጲላጦስ ችሎት ላይ ተከሶ በቀረበበት ሰዓት የተናገረውን ንግግር ባስታውሳችሁ እኔ ስለ እውነት ለመሰክር ለዚህ ተወልጃለሁ፣ ለዚህ ወደዚህ ዓለም መጥቻለሁ ብሎ ጌታ ሲናገር ትመለከታላችሁ። አንደኛው የብርታት እንቅፋት ምንድነው? ራስን ከመጠን በላይ አሳንሶ ማየት ነው። ሰዎች እንዳይበረቱ፣ ሰዎች እግዚአብሔር ወዳየላቸው ምዕራፍ እንዳይደርሱ፣ እንዳይመጡ፣ አሸናፊ እንዳይሆኑ የሚያደርጋቸው በጣም ከባዱና አስቸጋሪው ነገር ምንድነው? ለራሳችሁ ያላችሁ ከመጠን ያለፈ ራስን አሳንሶ የበታችነት ስሜት ነው። ወዳጆቼ ራስን ከመጠን በላይ አሳንሶ ማየት ትህትና አይደለም። በጣም ትሁት ለመሆን ብላችሁ ራሳችሁን ከመጠን በላይ አሳንሳችሁ የምታዩ ሰዎች ሰው ሊያስብ ከሚገባው በላይ እንዳያስብ መጽሐፍ ቅዱስ ያዛል። ልክ ደግሞ ወደ ላይ ብቻ ሳይሆን ወደ ታችም ልክ አለው። ሰው በትዕቢት ተነፍቶ ሊያስብ ከሚገባው በላይ ማሰብ እንደሌለበት መጽሐፍ ሲያዝ፣ በጣምም በትዕቢት ተነፍተ ወደ ላይ ማሰብ አንዱ የልክ ያልሆነ አስተሳሰብ ሲሆን፣ እጅግም ደግሞ ራስን አሳንሶ ከሚገባው መጠን በላይ ማየት ሌላኛው የማይገባ አስተሳሰብ ነው። እኔ እዚህ ሀገር ላይ እንደ ባለሙያ በደንብ ስመለከተው ትዕቢት ሁለት መልክ አለው። አንዳንዱ ትዕቢት ደረቱን ይነፋል፣ በደንብ አድርጎ አንደበቱን ይከፍታል። ሌላው ደግሞ አለ ቅልስልስ ትዕቢት። ቅልስልስ ትዕቢት ነው። በጣም የዋህ ይመስላል፣ ትሁት ይመስላል ምናምን፣ ግን ውስጡ እንትን አለው፣ ኢጎ አለው፣ አደገኛ የሆነ ኢጎ አለውና ሁለቱንም ሁኔታዎች እንድትረዱ ፈልጋለሁ። ነገር ግን ብዙ ሰዎች እንዳይበረቱ፣ ብዙ ሰዎች እግዚአብሔር ወዳየላቸው ህይወት እንዳይመጡ፣ የብርታትን ህይወት ኤክስፒሪየንስ እንዳያደርጉ የሚያረጋቸው ነገር ምንድነው? ራስን ከመጠን በላይ አሳንሶ ማየት ነው። ትህትና በተገቢው መጠን ራስን መቀበል ነው እንጂ ስቃይ ባለበት የበታችነት ስሜት ራስን መውጋት አይደለም። አሁን ራሳችሁን እየወጋችሁ እኔ ሙትቻ ነኝ፣ አቅመ ቢስ ነኝ፣ አልችልም፣ በቃ እኔ የትም አልደርስም፣ የደሃ ልጅ ነኝ፣ እንደዚህ መነሻዬ ምናምን፣ እኔ ሴት ነኝ ወንድ ምናምን፣ ከመጠን በላይ ራስሽን አሳንሰሽ እንዳታይ። የእግዚአብሔር ቅባት በእናንተ ላይ ነው። አሜን በሉ። ምን መሰላችሁ? ይሄን ቃል እየተናገርኩኝ አንድ የሚቀደድ አሮጌ መቆናጸፊያ ይቻል። ይሄ በጣም ከእግዚአብሔር ዘንድ ያልሆነ ሰዎች በእናንተ ላይ ያለበሷችሁ አሮጌ ነገር በኢየሱስም ይገፈፋል። ወይኔ በደንብ አርኩና አሜን በሉ። እግዚአብሔር ያላለበሳችሁ ልክ፣ የእግዚአብሔር ያልሆነ አስተሳሰብ፣ የእግዚአብሔር ያልሆነ እግዚአብሔር በእናንተ ላይ ያልተናገረው ሰዎች ግን በእናንተ ላይ የተናገሩት፣ አትችሉም ያላችሁ፣ ሰው አትሆኑም ያሏችሁ፣ ከዚህ በላይ መሄድ አትችሉም ያሏችሁ፣ በጌታ በኢየሱስ ስም እንደዚህ አይነት ኔጌቲቭ ንግግር ከህይወታችሁ ላይ ይመታል። ወዳጆቼ ብርታት የእግዚአብሔር አብሮነት ነው። የእግዚአብሔር አብሮነት ደግሞ ከዛሬ ፈቃደኝነታችሁ ጋር እንጂ ከቀድሞ ታሪካችሁ ጋር ምንም ግንኙነት የለውም። አንዳንዶቻችሁ የበታችነት ስሜት የሚሰማችሁ ከትላንትናው ከቀደመው ህይወታችሁ የተነሳ ከመውደቃችሁ ከመሳሳታችሁ ባልጠበቃችሁት አቅጣጫ የመጣችሁትን የትላንትና ህይወታችሁን ስታስቡት ራሳችሁን ከመጠን በላይ አሳንሳችሁ እንድታዩ ሊገፋችሁ ሊሞክር ይችላል። እንድታቁ ፈልገው ነገር ልንገራችሁ፣ የእግዚአብሔር አብሮነት ከዛሬ ፈቃደኝነታችሁ ጋር እንጂ ከትላንትና የቀደመ ታሪካችሁ ጋር ምንም ግንኙነት የለውም። ብርታት በእንጀራ ብርታት በሆነ ነገር የሚመጣውን አይደለም እነግራችሁ። የእግዚአብሔር አብሮነት ብርታት ነው። እግዚአብሔር ካንተ ጋር ነው ሲባል እግዚአብሔር ካንተ ጋር የሚሆነው በዛሬ ፈቃደኝነት ነው። ዛሬ ለቃሉ ለመንፈሱ ለሐሳቡ ሰሚት ባደረከው ልክ ነው እግዚአብሔር ካንተ ጋር የሚሆነው እንጂ ትላንት ወድቀሃል ይዳዝማተር፣ ትላንት ተሳስተሃል፣ ትላንት ኃጢአት ሰርተሃል፣ ትላንትና በብዙ የህይወት መንገድ መታል፣ እሱ አይደለም ማተር የሚያደርገው። ሰይጣን ከሳሽ ነው። የሚከስበት ዋንኛ ዓላማ ደግሞ ሰዎች የበታችነት ስሜት እንዲሰማቸው፣ ያልችልም ባይነት ስሜት እንዲሰማቸው ነው። ሲጀመር አስቀድሞ በሐሳብ ከተሸነፍክ በአገልግሎት አታሸንፍም፣ በሥራ አታሸንፍም። ሰይጣን የሚከሳችሁ በዋንኛነት ሊያስቀጣችሁ እንዳይመስላችሁ የበታችነት የአቅመ ቢስነት ስሜት እንዲሰማችሁ ስለሚፈልግ ነው።
እኔ አንድ ነገር አምናለሁ፣ እግዚአብሔር ምስክሬ ነው። የሆኑ ሰዎች ማድረግ የቻሉትን ነገር አንተ ማድረግ የማትችልበት ምንም ምክንያት የለም። ትናንት የተማርክበት ትምህርት ቤት፣ ያደግክበት ሰፈር ያደረከው ሸራ ጫማ ዛሬና ነገ ወደፊት ለሚመጣው ዴስቲኒ ምንም የሚያያይዛቸው ታሪክ የለም። ብርታት የእግዚአብሔር አብሮነት ነው። ለእግዚአብሔር አብሮነት ደግሞ አንተ ፍቃደኛ መሆን ነው። እግዚአብሔር ሰራ ባለው ሲል አንተ እሺ ማለት ብቻ ነው የሚጠበቅብህ። እኔ ዛሬ ትንቢት እናገራለሁ። ኃያልና ታላቅ ነገር በሕይወታችሁ ይሆናል። በዚህ ዓመት ከባድ ነገር በሕይወታችሁ ይሆናል።